ሰላም ሰላም እንዴት ናችሁ አድማጭ ተመልካቾቼ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ በዛሬው ዕለት በቤት አከራይና ተከራይ ጉዳይ ላይ ስላለው ነገር የምላችሁ ነገር ይኖረኛል። እንግዲህ በአሁኑ ሰዓት በቤት አከራይና ተከራይ መካከል ከፍተኛ ታካራ እየተገጠመ እንደሆነ ይታወቃል። አከራዩም ያው የሁለት አመት ውሉ የሁለት አመት የተፈራረሙበት ነገር ስላለቀ ቤቱን ልንኖርበት ነው፣ ቤቱን ልናድሰውና ልንሸጠው ነው፣ ቤታችንን ልቀቁ፣ ወንድማችን ሊኖርበት ነው፣ እህታችን ልትኖርበት ነው፣ ልንሸጠው አስበናል ወስነናል እና ቤታችንን ካለቀቃችሁ በማለት ላይ ይገኛሉ። ተከራይም ደግሞ ከኖረበት ቤት ውጣ በመባሉ ምክንያት የተለያየ ችግር የተለያየ ጭንቀት እያሳለፈ ይገኛል። ቤት በሚፈልግበት ጊዜም የሚጠራ ዋጋ እጅግ በጣም ከባድ ነው። እንደ ሀገር ያለንበት ነገር እጅግ በጣም አሳሳቢ ነው። 4 በ4 የሆነች አንድ ክፍል ቤት 10,000 11,000 12,000 ብር ይባላል። ባለ አንድ መኝታ ኮንዶሚኒየም ቤቶች 25,000 28,000 ይባላሉ የሚባሉበት ሁኔታ ነው ያለው እና ያለው ነገር በአጠቃላይ አስቸጋሪ ነው። ሰው ሰርቶ ለቤት ኪራይ ሆኗል ነገሩ። በአከራይም በኩል ደግሞ ያለውን ቻሌንጅ አውቀዋለሁ። አከራይም ኑሮ ተወዶበታል። አከራዩም ቤተሰብ አለው። አከራዩም ገንዘብ ያስፈልገዋል። አከራዩም የቤት ግብር፣ የጣራ፣ የግድግዳ እየተባለ የሚከፍለው ነገር ብዙ ነው። አከራዩም ተከራዩም እንደ ሀገር መላው ህዝባችን ችግር ላይ ነው። መላው ህዝባችን ችግር ላይ ነው። የኑሮ ውድነቱ አለ። የቤተሰብ ላለው ሰው የልጆች ትምህርት ቤት በጣም ኤክስፔንሲቭ ነው። ሊቪንግ ኮስት በጣም ሀይ ነው። የገንዘብ የመግዛት አቅም በጣም ተዳክሟል። ስለዚህ እንደ ሀገር ሁላችንም ችግር ላይ ነን። ስለዚህ በአከራይና በተከራይ ጉዳይ ላይ እንግዲህ ልል የምችለው ያው ሁለታችሁም ተነጋግራችሁ ተስማምታችሁ ወይም ተነጋግረን ተስማምተን ሚቹዋል የሆነ አግሪመንት ላይ ድረሱ እንድረስ ነው ለማለት የምፈልገው። ሚዛናዊ በመሆን መልኩ ከመጠን በላይ መቆለሉም ይቅር አስተያየት ይኑረው። እዚህ ጋር ደግሞ ወይ መንግስት አጨምሩ ብሏል ምናምን በሚል ደግሞ ከሁለት አመት በፊት የነበረውን ብር ይዤ እቀጥላለሁ ማለትም ሚዛናዊነት አይደለም። ስለዚህ ሁለቱንም በሚያስማማ ሁለቱንም በሚያግባባ መልኩ ሚቹዋል የሆነ አግሪመንት ላይ ድረሱ ለማለት እፈልጋለሁ። ሚቹዋል የሆነ አግሪመንት ላይ እንድረስ ለማለት እፈልጋለሁ። እኔም የማህበረሰቡ አካል ስለሆንኩኝ ያው ጉዳዩ ስለሚመለከተኝ ማለት ነው። ከዛ ውጪ ግን በኮንዶሚኒየም ቤቶች ዙሪያ ማለት የምፈልገው ነገር አለ አድማጭ ተመልካቾቼ። ይሄ መልእክት እንደው ለሚመለከተው የመንግስት አካል እንዲደርስልኝ በተሻለ አቅም መልእክቴን ሼር፣ ላይክ፣ ሰብስክራይብ ብታደርጉልኝ ደስ ይለኛል። እንግዲህ ኢትዮጵያ ውስጥ በ1997 ዓመተ ምህረት ኮንዶሚኒየም ቤት ተመዝግቦ ላለፉት 21 አመታት ኮንዶሚኒየም ቤት እንዲደርስ በመጠበቅ ላይ ያለ ሰው አለ። በጣም በቃ ማለት ያሳዝናልም ያሳፍራልም። ይሄ 21 አመት የጠበቀው ሰው 22 አመት የጠበቀው ሰው ለነዚህ ሁሉ አመታት የቆጠበው ሰው ምንድነው ማለት የሚያገኘው ነገር ምንድነው ተብሎ ሲታሰብ የሆነች ስቱዲዮ ቤት ሊሆን ይችላል፣ ወይም የሆነ ባለ አንድ መኝታ ቤት ሊሆን ይችላል፣ ወይም የሆነ ባለ ሁለት መኝታ ኮንዶሚኒየም ቤት ሊሆን ይችላል። የሚገኘውን ነገር ሲታሰብ ያን ያህል ትልቅ ነገር አይደለም። ግን ያም ትልቅ ነገር ሆኖ ያም ብርቁ ነው 21 22 አመት ጠብቆ አላገኘው ብሎ መቼ ነው የሚደርሰኝ መቼ ነው የማገኘው ይሄን ነገር ብሎ በጭንቀት በተስፋ እና በንዴት በምሬት ውስጥ ያለ ብዙ ሰው አለና እንደ ሀገር ያለንበት ነገር በእውነት በጣም ያሳዝናል። እንደው የሰው ልጅ 21 22 23 አመት ጠብቆ 21 22 23 አመት ለፍቶ በቃ የሆነ የሚገርም ትልቅ ነገር ነው ኤክስፔክት ሊያደርግ የሚገባው። በቃ ትልቅ ነገር ነው ሊያገኝ የሚገባው። ለትልቅ ነገር ነው በዚህ ደረጃ መልፋት ያለበት። ግን ሀገራችን ውስጥ በዚህ ደረጃ የሚለፋውና የሚደከመው የሆነች ስቱዲዮ ቤት የሆነች ባለ አንድ መኝታ ኮንዶሚኒየም ቤት እንደዚህ ለማግኘት ነው ይህን ሁሉ ዘመን የሰው ልጅ ሳክሪፋይስ የሚያደርገው እና እንደ ሀገር ያለንበትን ትልቅ ችግር የሚያሳይ ነው። በእውነት መጠለያ ቤዚክ ኔሴሲቲ ነው። ለሰው ልጆች መጠለያን ሌክዠሪ አይደለም። ይሄ ቤዚክ ኔሴሲቲ ነው። ላይክ የሰው ልጅ ምግብ እንደሚያስፈልገው ውሃ እንደሚያስፈልገው መጠለያ ደግሞ የሰው ልጅ መሰረታዊ ፍላጎት ነው። መሰረታዊ ነገር ነው እንጂ ሌክዠሪ አይደለም። ሌክዠሪ ያልሆነ መሰረታዊ ነገር ለማግኘት ያውም እንደው መሰረታዊም ተብሎ እንደው በደንብ ሪላክስ አድርጎ ሊያኖር የሚችል ሳይሆን የሆነ በቃ አንገት ማስገቢያ ነገር ለማግኘት በዚህ ደረጃ የሰው ልጅ በሀገሩ ላይ መልፋቱ፣ በሀገሩ ላይ መድከሙ፣ በሀገሩ ላይ መከራ ማየቱ በጣም ያሳዝናል። እንግዲህ ለሀገራችንና ለሕዝባችን እግዚአብሔር መልካሙን ጊዜ ያምጣ ለማለት እፈልጋለሁ። 97 ብቻ አይደለም በ2005 ዓመተ ምህረትም ተመዝግቦ ላለፉት 12 እና 13 አመታት ዛሬ ወጣ ነገ ወጣ ከነገ ወዲያ ወጣ እያሉ በጣም በጉጉት እና በተስፋ እየጠበቁ ያሉ ብዙ ሰዎች አሉ። እና በዚህ ደረጃ እንደዚህ የምንጠብቀው የምንለፋለት የምንጓጓለት ነገር እንደው መጨረሻ ላይ ምንድነው እንኳን ሲባል ኮንዶሚኒየም ቤት ነው። ይሄ ሁሉ ጥረት የተደረገለት ነገር ይሄ መሆኑ በራሱ ያሳዝናል
ያለንበት ሀገር ምን ያክል ከባድ ሀገር እንደሆነ ለመኖር በጣም አስቸጋሪ ሀገር ውስጥ እየኖርን እንደሆነ ያሳያል። ከዚህ ጋር አያይዤ ግን ላስተላልፍ የሚፈልገው መልእክት ምንድን ነው? መንግስት ብዙ ጊዜ ምን ሲያደርግ ይታያል? የሆነ ቦታ ቤቶችን ያፈርሳል፣ የሆነን ሰፈር ያፈርሳል። የሆነን ሰፈር ያፈርስና የሆነ ቦታ የተሰራ ኮንዶሚኒየም ቤቶች እዛ ጋር ያፈረሳቸውን ሰዎች ወስዶ እዛ ጋር ያስቀምጣቸዋል። ሌላ ከውትድርና ለተመለሱ በምርቃታቸው ወቅት የሆነ የሚያሳዝን ትዕይንት ሊያሳዩ በልዩ ልዩ መንገድ መንግስት ሊሸልማቸው ለፈለገ ሰዎች እየተነሳ ኮንዶሚኒየም ቤት ሲሰጥ ይታያል። በመጀመሪያ መንግስት መሸለም የፈለገውን መሸለም፣ ማበረታታት የፈለገውን ማበረታታት መብቱ ነው። ያ መብቱ ነው። በዛ ጉዳይ ላይ ምንም አስተያየት የለኝም። ግን እነዚህ ኮንዶሚኒየም ቤቶች እኮ ባለቤት አላቸው። ከ97 ጀምሮ 21 22 23 24 ዓመት የጠበቀ ሰው አለ ይህንን ቤት ለማግኘት። ከ2005 ዓመተ ምህረት ጀምሮ ላለፉት 12 እና 13 ዓመታት ይሄ ቤት እንዲደርሰው እየጠበቀ ያለ ሰው አለ። ያ የቆጠበው የተመዘገበው ለአመታት ብሩን ሳያወጣ ምናልባት እኮ ያ በዛን ጊዜ የተቆጠበው ብር በዛ ሰዓት የሆነ ጥሩ ነገር ሊያረግ ይችላል። ግን በቃ ቤት አገኛለሁ በሚል ተስፋ ሌላው ነገር ይቅርብኝ ብሎ ነው ያ ሰው እዛ ውስጥ የቆጠበው የከተተው። አሁን ላይ እዛ የተቀመጠው ብል በቃ ምንም ቫልዩ የለውም፣ ቫልዩን አጥቷል። ቤት አገኛለሁ በሚል ተስፋ ሰው ባንክ ውስጥ ለኮንዶሚኒየም ቤት ቁጠባ ብሩ አስገብቶ ብሩ ዲፕሪሺየት አድርጓል፣ ቫልዩ አድርጓል። እና እነዚህ መንግስት እየተነሳ ለፈለገው የሚሰጣቸው ኮንዶሚኒየም ቤቶች ባለቤት አላቸው። ባለቤቶቹ እነማን ናቸው? በ97 ተመዝግቦ ለ21 ዓመታት ለ20 ዓመታት ላለፉት 20 እና 21 ዓመታት የሚጠብቅ ሰው አለ። በ2005 ዓመተ ምህረት ደግሞ ተመዝግቦ ላለፉት ዓመታት እየጠበቀ ያለ ሰው አለ። እና እነዚህ ሰዎች ቁጭ ብለው እየጠበቁ ባሉበት ሁኔታ ውስጥ እንዴት ነው መንግስት የፈለገውና ያሻውን ሊያደርግ የሚገባው? እንዴት ነው መብቱ የሆነው? ቤቶችን ሲያፈርስ መንግስት እዚህ ጋር ላፈረሰባቸው ሰዎች እዛ ጋር የሆነ ኮንዶሚኒየም ቤት አይደለም መስጠት ያለበት። እዚህ ጋር ያፈረሰባቸው ሰዎች ቤታቸው መፍረሱ በራሱ በጣም ያሳዝናል። ለመኖር የሚመች ካልሆነና ከከተማዋ ውበትም አንጻር ቤቱ መፍረስ አለበት ተብሎ ከታሰበ ደግሞ እሺ ይፍረስ፣ መፍረሱ ጥሩ ነው። ግን መንግስት እዛው ቦታ ላይ የፈረሰበት ቦታ ላይ ቤቱን ቢሰራላቸው፣ ቤቱን ቢገነባላቸው ለነዛ ሰዎችም ጥሩ ነው። ምክንያቱም የኛ ማህበረሰብ ሲኖር እዛ ሰፈር ሲፈርስ ሰፈር በቃ የሆነ ቀላል ነገር አይደለም። የሰፈር መፍረስ፣ በሰፈር መፍረስ ውስጥ ጉርብትና አብሮ ይፈርሳል፣ አብሮ አደግነት አብሮ ይፈርሳል። የ30 የ20 የ40 ዓመት ጉርብትና አብሮ ይፈርሳል፣ አብሮ አደግነት አብሮ ይፈርሳል። የሰፈር ልጅነት አብሮ ይፈርሳል። እድር አላቸው በአካባቢያቸው፣ እቁብ አላቸው በአካባቢያቸው። የቆየ ለዘመናት የቆየ የተጠናከረ ማህበራዊ ደስ የሚል ማህበራዊ ነገር አለ በየሰፈሩና በየመንደሩና የሚያፈርሰው ያንንም ጭምር ነው። ብዙ ትዝታቸውን የሰው ልጅ በቃ ከተጋባበት፣ ከወለደበት፣ ከከበደበት፣ ልጆቹን ትላልቅ ደረጃ ካደረሰበት፣ እናትነትን አልፎ አያት ከሆነበት ሰፈሩና መንደሩ፣ ጓደኞቹ፣ ጎረቤቶቹ፣ ቤተሰቦቹ ነው የሚያለያየው። እና የሰፈር ማፍረስ የሚያስከትለው ቀውስ ቀላል አይደለም። ስለዚህ ለነዛም ሰዎች የሚሻለው አንስቶ ወደ ሆነ ቦታ ወደ ኮንዶሚኒየም መውሰድ ሳይሆን እዛው የፈረሰበት ቦታ ላይ ቆንጆ አድርጎ ቤት ቢገነባላቸው በጣም ደስ የሚል ነገር ይሆናል። ጥሩ ቤት ውስጥ ይኖራሉ፣ በሰፈራቸው፣ በቀያቸው፣ በአቅራቢያቸው ባለ በአድባራቸው፣ በቤተክርስቲያናቸው ከጎረቤቶቻቸው ጋር በኖሩበት፣ በተከበሩበት፣ በወለዱበት፣ በከበሩበት ቢኖሩ እነዛም ሰዎች ይፈልጋሉ፣ ይመርጣሉ። መሆን ያለበትም ነገር ያው ነው። ምክንያቱም በሰፈር ማፍረስ ውስጥ ማህበራዊ ህይወትን ነው አብረን የምናፈርሰው፣ ጉርብትናን ነው አብረን የምናፈርሰው፣ አብሮ አደግነትን ነው አብረን የምናፈርሰው፣ የሰፈር ልጅነትን ነው አብረን የምናፈርሰው፣ እድርን ነው አብረን የምናፈርሰው፣ ለዘመናት የሚረዳዱበትን እቁብ ነው አብረን የምናፈርሰው። እና ከብዙ ነገር አንጻር ሲታይ ሰው ከማህበራዊ ከስነ ልቦና አንጻር ብናየው የፈረሰባቸው ሰዎች እዛው አፍርሰን የፈረሰበት ቦታ ላይ ቆንጆ ቤት ብንገነባላቸው ነው እንጂ የሚሻለው አንስተን ወደማይታወቅ ቦታ ወደ እንጨቆረ ባንልካቸው ጥሩ ነው። ለሰዎቹም የሚጠቅመው ያ ነው። ከፍትሃዊነትም ነገር አንጻር ደግሞ እዛ ጋር እያነሳን እየሰጠነው ያለው ኮንዶሚኒየም ባለቤት ያለው ከ97 ከ2005 ጀምሮ ቆጥቦ ሰዎች ይደርሰናል ብለው እየጠበቁት ያለው ንብረት ነው፣ ባለቤት አለው። እና ለባለቤቱ ነው ሊሰጠው የሚገባው ያ ነገር ለማለት እፈልጋለሁ።
መንግስትን። ስለዚህ ይሄንን መልእክት ለሚመለከተው የመንግስት አካል ብታደርሱልኝ ደስ ይለኛል። በተረፈ ለሚሸልማቸው ያነሳ የሆነ ኮንዶሚኒየም ቤት የሚሰጣቸው ሰዎች ደስተኛ ነኝ። ጥሩ ነው፣ ሊሸልም ይገባል፣ ሊሰጥ ይገባል፣ ሊያበረታታ ይገባል ላመነባቸው ሰዎች። ነገር ግን የሰውን ንብረት አይደለም አንስቶ መስጠት፣ ራሱ የሆነ ሳምቲንግ ክሬት ሊያደርግ ይገባል። የሚሸልመው ነገር መንግስት የሆነ የሚሸልመው ነገር ክሬት ማድረግ አለበት። ክሬት አድርጎ ራሱ የራሱን ነገር ነው እንጂ ሊሸልም የሚገባው መንግስት ስለሆነና ሀገሪቱን እየመራ ያለው ወይ ከተማውን እያስተዳደረ ያለ አካል ስለሆነ ብቻ እያነሱ የሰውን ንብረት የሰውን ነገር አንስቶ ለሌላ መስጠት አያስፈልግም እና ሚዛናዊ እንሁን ለማለት እፈልጋለሁ። አመሰግናለሁ። የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ መልእክቴ ለሌሎችም እንዲደርስ አድርጉልኝ። ሰላም